እንደነዚህ አይነት የኤአይ ቪዲዮዎች በብዛት በዚህን ሰዓት እየተሰሩ ይገኛሉ። ብዙን ጊዜ በኤአይ ቪዲዮ ለመስራት ኢትዮጵያ ውስጥ ሆነን በጣም ከሚያስቸግሩን ነገሮች ውስጥ ዋነኛው ክፍያ ወይም ሳብስክሪፕሽን መጠየቃቸው ነው። ዛሬ በዚህ ቪዲዮ እንዴት አድርገን ቴሌግራምንና ቻትጂፒቲን ብቻ በመጠቀም ነፃ ኢሜጅ ጀነሬተር፣ ነፃ ቪዲዮ ጀነሬት የምናደርግበት መንገድ በቀላሉ እናያለን። እስከዛው ቪዲዮውን ላይክ በማድረግ እና ሰብስክራይብ በማድረግ እንዲሁም ደግሞ ሼር በማድረግ ቪዲዮውን ጀምሩት። በመጀመሪያ የኤአይ ሰርቪስ የምንፈልገውን ነገር በትክክል እንዲሰጠን ከእኛ በትክክል የሚረዳበት ፕሮምፕት ይፈልጋል። ይህንን አብረን በስልካችን እንዴት ማድረግ እንደምንችል እንመልከት። በቅድሚያ ጄነሬት ልናደርግ ያሰብነውን ሐሳብ ምስሉን መፍጠር ይኖርብናልና ይሄንንም በጥራት ሊያደርግልን የሚችለው ቻትጂፒቲን እንከፍታለን። እኔ ያው መጀመሪያ እየተጠቀምኩት ስለነበር እንደዚህ ያመጣልኛል። ለመጀመሪያ ጊዜ ቻትጂፒቲን ከፍታችሁ ከሆነ በኢሜል አድሬሳችሁ ሳይን አፕ ማድረግ ይጠበቅባችኋል። ከዚያም በመቀጠል ጄኔሬት እንዲያደርግልን የምንፈልገውን ሐሳብ ምስሉን እንዲሰጠን እንጠይቃለን። እኔ ለምሳሌ ያህል የተጠቀምኩት አንድ ሰው በጫካ ውስጥ እየተራመደ አሳየኝ። ፋይናሊ ኢሜጃችንን ጄነሬት አድርጎ ጨርሶልናል። ግን ኢትዮጵያዊ ይዘት እንዲኖረው እንዘዘው እስኪ። ያው ምንም አይልም። በተወሰነ ያህል ኢትዮጵያዊ የሚመስል ሰው ሰጥቶናል። ነገር ግን መታሰብ ያለበት ነገር ቢኖር ቻትጂፒቲ ይበልጥ ፕሮምፕታችንን ባሻሻልን ቁጥር የተሻለና ያማረ ምስል የሚሰጠን መሆኑ ነው። አሁን የሚቀረን ቪዲዮችንን ጄነሬት ማድረግ ስለሆነ ቪዲዮ ጄነሬት የምናደርግበትን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ፒስ አውት።